ነውና እሱን ተገዙ ይህ ቀጥተኛ መንገድ ነው ስል ሲያስተምር ነበር እንጂ የኔ መንገድ ቀጥተኛ መንገድ ነው ስል አልነበረም ለዚህ ነው መጽሐፍ ቅዱስ ላይ ብትመለከቺ መጽሐፍ ቅዱስ ላይ ራሱ ስትመለከቱ ኢሳ አለይሂ ሰላም ስለነበረው የአባትን መንገድ ተከተሉ እንጂ የኔ አላለም አምላክን እንጂ እኔ አምላክ ነኝ አላለም ለዚህ ነው ዮሐንስ ወንጌል ምዕራፍ ቁጥር 17 ላይ ማርያም ወይ ደግሞ መግደላዊት ማርያም እሱ ልትነካ ስትሄድ ምን አለ እረ እንዳትነኪኝ አለ ሂጂና ወደ ወንድሞቼ አለ ገና ወደ አባቴና ወደ አባታችሁ ወደ አምላክና ወደ አምላካችሁ አላረኩምና ብለሽ ንገሪያቸው አለ ስለዚህ ኢሳ አለይሂ ሰላም ራሱ አምላክ ካለው ትክክለኛ መንገዱ ሙስሊምናው ምንድነው የሱን አምላክ መገዛት ነው የኢየሱስ ክርስቶስ አምላክ መገዛት እሱ ደግሞ መልእክተኛ ሆኖ መቀበል ነው ለዚህ ነው ኢየሱስ ክርስቶስ ማርቆስ ወንጌል ምዕራፍ 4 ቁጥር 6 ላይ ነብይ በገዛ ሀገሩና በገዛ ቤተሰቦቹ አይከበርም አለ ስለዚህ ይሄን ካለ ነብይ መሆኑን እየመሰከረ ነው ነብይ መሆኑን እየመሰከረ ነው ይሄ ብቻ አይደለም አይኑን ስውር የነበረው ሰውዬ ዮሐንስ ወንጌል ምዕራፍ 19 ላይ I think ምዕራፍ 9 ቁጥር 17 ላይ ምንድነው የምለው ሰውዬ አይኑ ያዳነለት ሰውዬ ይሁዳኖችና እነዛ ሰዎች ሲጠይቁት ምንድነው አይነ ያቻረል ሰውዬ ምን ትላለህ ስለሱ ስሉት አይ እሱ ነብይ ነው ብሎ ነው መሰከረ አምላክ ነው አላለም አይኑን ያሻረለት አይኑን ያዳነለት ነብይ ነው ስለመሰከረለት አብዛኛው ሰዎች ነብይ ነው ስለ የነበሩት አንድም ሰው አምላክ ነው ምገዛ አላሉም ስለዚህ ስልጣን አለው ነብይ የነበረ የተከበረ ነብይ እኛ ሙስሊሞች የምንወደው ነብይ ነው ስለዚህ ቀጥታ መንገድ አላህ ይመረጠልን እስልምና ስለሆነ እነሱም ሲያስተምሩ ነበር እስልምና ስለሆነ ያ መንገድ ትክክለኛ አውቀሽ እስልምናን ከተቀበልሽ ይህ ማለት ነው ወደ እስልምና ብትመጪ ደግሞ ኢየሱስን አላጣሽም አላህን አላጣሽም ነብዩ መሐመድን መታጨም ለአንሁ እስልምና ውስጥ ነው ኢየሱስን የምታገኝ ትክክለኛ ኢየሱስን የምታገኝ እስልምና ውስጥ ነው እሱ ሲያስተምሩ የነበረው አስተምሮ የምታገኝ ቁርአን ውስጥ ነው ነቢያቶች ሲያስተምሩ ትምህርት ቁርአን ውስጥ ነው አላህ ሲናገር የነበረው ቁርአን ውስጥ ነው የምታገኝ ባውኑ ቅርጹና መልኩን ቀይሮ መጽሐፍ ቅዱስ እንደመጣ ሳይሆን አሁን ላይ ያለው ምንድነው ቁርአን ላይ ባለው ነው የምታገኘው ስለዚህ ወደ እስልምና ብትገቢም አላህንና ነብዩ መሐመድንም ጭምር ኢየሱስንም ታገኛለሽ ሶስቱንም ግን ወደ ክርስቲያና ብትሆኝስ ትክክለኛ አምላክም አታገኝም ኢየሱስ ክርስቶስን ሲያስተምር አስተምሮ ትክክለኛውንም አታገኝም ነብዩ መሐመድንም ስለዚህ ወደዚህ መጥተሽ ሶስቱንም ታገኛለሽ ማለት ነው ለዚህ ነው አንድ መንግስት ምን አለ መሰለሽና አንድ ንጉስ እቺን ብቻ ተናግሬ አሳጥራለሁ ሶስቶችን አመጣቸው ክርስቲያን አመጣ ንጉስ ነው ሙስሊሞችን አመጣ እንዲሁም ደግሞ ይሁዲያኖች አመጣ እምነታቸው የተለያየ ነውና እስቲ የትኛውን እምነት ብከተል ጀነት እገባለሁ ብሎ ጠየቃቸው ንጉሱ ከዛ ይሁዲያኖች ሙሴን ከተከተልክ ጀነት ትገባለህ አሉት እሺ አለ ክርስቲያኖች ተጠየቁ አይ ኢየሱስ ክርስቶስን ብትከተል ጀነት ትገባለህ አሉት ሙስሊሞቹ ጋር መጣና ማን ብከተል ነው ጀነት ብገባ ብሎ ሲጠይቁ አላህ Subhanahu Wa Ta'ala በብቸኛ ስትገዛ ነብዩ መሐመድን ተከትለ እውነተኛ የመጨረሻ ነብይ ነው ብለ ኢየሱስ ክርስቶስም የአላህ መልእክተኛና ከሱ በፊት የነበሩት ነቢያቶች ሁሉ ከአላህ እንደተላኩ ብታመን ጀነት ስገባለ ስባል ምን አለ ንጉሱ እንግዲያስ እናንተ ሄዱ ሙሴ ብቻ መከተልና ሌላ ነቢያቶችን ማጣ ከሆነ ሄድ አለው ለይሁዲያው ለክርስቲያኖችም አይ ኢየሱስ ብቻ ተከትዬ እነ ሙሴን አብርሃምን ነብዩ መሐመድ ሌሎችን ማጣ ከሆነ አንተም ሄድ ስለዚህ እስልምናን ተከትዬ ትክክለኛ ከመጀመሪያ ነቢያቶች እስከ መጨረሻ ያሉትን ከአላህም ጭምር ያገኘውትን እስልምና እከተላለሁ አለ ይባላል ስለዚህ እይታቸው ወደ እስልምና ብትመጪ ምታጭው ነገር የለም ስለዚህ ኢንሻአላህ ተዓላ ይሄን አውቀሽው ከሆነ ወደ እስልምና ለማምጣት እኛን ለመቀበል ዝግጁ ነን ለማለት ፈልጌ ነው እኔ እኮ ጓደኞቼ እንዳለ ሙስሊም ናቸው አረብ ሀገር የሚኖሩ ብዙ አስረድ በቃ እኔ በእነሱ ነው መቀናው በስርዓታቸው በሁሉም ነገር በቃ እና ለኔም እሱ ነው ትክክለኛ መንገድ ባውን ሰዓት ላይ የሙስሊምን ሃይማኖት ተከትዬ በእነሱ በትክክለኛው መንገድ ብቻ ሲሄድ ነው ራሴንም ልጆቼንም ሁሉ ነገር ማዳን የምችለው ለዚህ ነው የወሰንኩት ኦኬ ያው እንደዛ ከሆነ እንግዲህ ወደ እስልምና ስመጣ እስላሞችን ያኔ እኛን የሚያዘን ነገር አንቺንም ይመለከትሻል አንቺ ወደ እስልምና ከመጣሽ ሁሉ ይስተካከላል ያው ሰው ኮሌጅ ከጀመረ ማለት ነው ናም ትንሽ የሚጨምርላት ነገር አለ እሺ በመጀመሪያ አውዝ بالله من الشيطان الرجيم بسم الله الرحمن الرحيم እኛ ሙስሊሞች ዲኑን የመረጠልን አላህ ነው ምናልባት አንቺንም ለዚህ ነገር ያነሳሳሽ አላህ ነው
ስለዚህ ሁሉም ነገር አንድ ሰው ማወቅ ያለበት ምንድነው ኡስታዛችን እንዳሉት ከኡስታዝ በላይ አውቄ ሳይሆን አላህ ብሎ ማለት አላህ በቁርአኑ እንዳስተማረን ከዚህ በፊት የነበሩ ነቢያቶችን በሙሉ አላህ ወለቀድ በዐስና ፊ ኩሊ ኡመት ረሱላን አን ያዕቡዱላህ ወየጅተኒቡ ጣጉት ከዚህ በፊት የነበሩ ነቢያቶችን በሙሉ አላህ ስልካቸው መልእክታቸው አንድ ነው። እሱስ ምንድነው? ከአንድ አላህ በስተቀር ከአንድ ፈጣሪ በስተቀር ሌላ ላይገዙ እና ጣዖታትን ከአላህ ውጪ የሚመለኩ ነገሮችን እንድርቁ ነው። እንደ ምሳሌ ብትወስጂ ለምሳሌ ኦሪት ዘጸአት ላይ አይተሽ ከሆነ ሙሴ ይዞት የመጣው የመጀመሪያው ትእዛዝ ምን ነበር? ከአንድ አምላክ በስተቀር አምላካችን አንድ ጌታ ነው፣ ከሱ በቀር ሌላ አምላክ እንደሌለ መመስከር ነው የሚለውን ሙሴ ያስተማረው። ከዛ እስከ ኢየሱስን ብትወስጂ ኢየሱስን በማርቆስ ወንጌል ምዕራፍ 12 ከተራ ቁጥር 28 ላይ ከጸሐፎቹም አንዱ ሲከራከሩ ሰማና ምንድነው ያለው? ኢየሱስን ከትእዛዛት ሁሉ ፊተኛይቱ ማናቻይቱ ናት ብሎ በጠየቀው ጊዜ ኢየሱስ ምን ብሎ ነው የመለሰለት? ከትእዛዛት ሁሉ ፊተኛይቱ እስራኤል ሆይ ስማኝ አለው። ጌታ አምላካችን አለው። ልብ በይ፣ ማን ነው ይሄን እያለ ያለው? ኢየሱስ ነው። ጌታ አምላካችን አንድ ጌታ ነው። አንተም ጌታ አምላክን በፍጹም ልብህ፣ በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ሐሳብህ ጌታ አምላክን ውደድ የምትላት ብሎ ነው ያስተማረው። ጌታ አምላካችን ያ ማለት ኢየሱስ አምላክ አለው፣ የሱ አምላክና የኛ አምላክ አንድ ነው ማለት ነው። ቀጠለና ምንድነው ያለው? በመቀጠል ኢየሱስ ምንድነው ያለው? ጌታ አምላክህን አለው። ልብ በይ፣ እሱም ብቻ በፍጹም ልብህ ማለት በሱ ላይ ምንም ነገር ላታጋሪ ማለት በፍጹም ሐሳብህ፣ በፍጹም ኃይልህ ጌታ አምላክን ውደድ የምትላት አለው እንጂ እኔና አምላኬን አንድ ላይ አንድ አምላክ አድርጋለሁ አንድ እሱም ብቻ በብቸኝነት እንድትገዛ ነው ብሎ ነው ያዘዘው። ቀጠለና እንዲሁም በሌላ ቦታ ላይ ኢየሱስ ሌላ አምላክ አለው። ሲጀመር አንድ አምላክ የተባለው አካል እንዴት ሌላ አምላክ ይኖረዋል? ለምሳሌ አላህ አእምሮ ሰጥቶሻል። እነ ሰምዐ ወልበሰረ ወልፉአድ ኩሉ ላይከ ዐንሁ መስኡላ። አላህ በቁርአን እንደሚያስተምረን ጆሮ ሰጥቶሻል፣ አይን ሰጥቶሻል፣ አቅል ሰጥቶሻል። ከዚህ ሁሉ ነገር ትጠየቃለሽ። ማስተንተን ግዴታ ነው ማለት ነው አንቺ ላይ። አላህ ያለ ምክንያት አይደለም የሰው ልጅን የፈጠረው። ዝም ብሎ የሰው ልጅ በልቶ ጠጥቶ ጨፍሮ እንደፈለገ እንደሄድ አይደለም። ቅድም ያልነው ምንድነው? እሱም ብቻ በብቸኝነት እንድንገዛ ነው ብለን ተናግረናል። አሁን ደግሞ በቂያማ ቀን ስለምጠይቀን ጆሮአችን፣ ልባችን፣ አይናችን እያንዳንዱ ነገር ሐቅ አይቶ ሐቅ መናገርና መመስከር እንዳለበት አላህ በቁርአኑ ያስተምረናል። ታዲያ አንቺ እንደዚህ ብንጠይቅሽ ኢየሱስ ሌላ አምላክ አለኝ ካለ አምላክ የለውም ማለት ትችላለሽ አንቺ? ኢየሱስ ሌላ አምላክ አለኝ ብሎ አምላካችን አንድ ጌታ ነው ብሏል። እንዲሁም በዮሐንስ ወንጌል ላይ ኡስታዝም ቅድም በተናገሩት ሌላ አምላክ እንዳለው ተናግሯል። ታዲያ ኢየሱስ ሌላ አምላክ ካለው አምላክ እንዳለው ትቀበያለሽ ማለት ነው። ኢየሱስ ሌላ አምላክ አለው አይደል? ያው ይከብዳል፣ ግን እግዚአብሔር ሌላ አይከብድም። አይውልሽ ኢየሱስ ሌላ አምላክ አለው። እኛ አሁን ቅድም ኡስታዛችን እያሉሽ ያሉሽ ለዚህ ነው አንድ ሰው ማወቅ ነው ያለበት። እኛ ልክ አንቺ እንደመጣሽ እንኳን በሰላም መጣሽ ብለን እስላም ውስጥ ግቢ አንልሽ፣ ወይ ደግሞ ሴንስ ውስጥ ገብተሽ እስላም እንድትገቢ ሳይሆን ማለት ነው። ኡስታዝ አስረዳት፣ ያንተን ሐሳብ አልገባትም። ጥያቄን አይውልሽ ሐሳቤ ምንድነው? ኢየሱስ ሌላ አምላክ አለኝ ብሏል። ወደ አምላኬና ወደ አምላካችሁ ብሏል። አምላካችን አንድ ጌታ ነው ብሏል። አምላክ ነው የተባለው ኢየሱስ ሌላ አምላክ እንዳለው በመጽሐፍ ቅዱስ ራሱ ያስተምራል። አምላካችን ብሏል። ኢየሱስ በአንደበቱ እኔ አምላክ አለኝ ካለ አምላክ እንዳለው መቀበል ነው። ሌላ አማራጭ የለም አይደል? ታዲያ ኢየሱስ ሌላ አምላክ ካለው መቼም አምላክ አንድ ነው ከተባለ አንዱ አምላክ ኢየሱስ ነው የሚሆነው ወይስ የሱ አምላክ ነው? መቼም የሱ አምላክ ነው የሚሆነው። የሱ አምላክ ነው የሚሆነው አይደለም? የሱ አምላክ። አዎ። ስለዚህ ሙስሊሙ እያለ ያለው ይሄንን ነው ማለት ነው። ቅድም ኡስታዝ በጠቀሱልሽ በሱረቱል ዒምራን ምዕራፍ 3 ቁጥር 51 ላይ ኢየሱስ ለበኒ እስራኤሎች ምን የሚል መልእክት ነበር ያስተማረው? ኢነላህ ረቢ ወረብኩም ፈዕቡዱ ሀዛ ሲራጡን ሙስተቂም። አላህ ጌታዬም ጌታችሁ ነውና እሱን ብቻ ተገዙት። በተመሳሳይ መልኩም በሱረቱል መርየም ምዕራፍ 19 ቁጥር 36 ላይ ኢነላህ ረቢ ወረብኩም ፈዕቡዱ ሀዛ ሲራጡን ሙስተቂም፣ አላህ ጌታዬም ጌታችሁም ነውና እሱን ብቻ በብቸኝነት ተገዙት የሚለውን ነው ሲያስተምር የነበረው። እንዲሁም በሱረቱል ማኢዳ ምዕራፍ 5 ቁጥር 72 ላይ ጀምረን ብናይ ለቀድ ከፈረ الذين قالوا ان الله هو المسيح ابن مريم፣ እነዛ አምላክ ብሎ ማለት ኢየሱስ ነው ያሉ ሰዎች በእርግጥ ሐቅን ክደዋል አለ አላህ። ካዲዎች ናቸው ብሏል አላህ በቁርአኑ ማለት። ምክንያቱም ኢየሱስ ያ በኒ እስራኤል ኢየሱስ በአንደበቱ ምን ብሎ ነው ያስተማረው? እዕቡዱላህ ረቢ ወረብኩም፣ ጌታዬና ጌታችሁ የሆነውን አንድን አላህ ብቻ አንዱን አምላክ ብቻ ተገዙ ብሎ ሲያስተምር ነበር ብሎ አላህ ያስተምረናል በቁርአኑ። ለምሳሌ ከ20 እና ከ15 ዓመት በፊት ስናይ ክርስቲያኖች ኢየሱስ ሌላ አምላክ እንዳለው አያውቁም፣ አያምኑም ነበር። አሁን ላይ ግን መጽሐፍ ቅዱስን ከፍተን ስናይ ኢየሱስ አምላካችን አንድ ነው ብሎ ተናግሯል። ታዲያ አምላክ ያለው አካል እንዴት አምላክ ሊሆን ይችላል? በፍጹም ሊሆን አይችልም። በፍጹም አምላክ ያለው አካል አምላክ ሊሆን አይችልም። እንዲሁም አላህ በቁርአኑ
ወመን ዩሽሪክ ቢላህ በአላህ ላይ አንዳችን ነገር ያጋራ ሰው ፈቀድ ሐረመ አላሁ ዐለይሂ አልጀና ጀነት በሱ ላይ ሐራም ናት መኖሪያውም ጀሃነም ናት ብሏል። እንዲሁም አላህ በሱረቱል ማኢዳ ምዕራፍ 5 ከተራ ቁጥር 16 ላይ ዒሳን በቂያማ ቀን አላህ ይጠይቀዋል። አንተ ቁልተ ሊናስ ተኸዙኒ ወኡሚ ኢላሂን ሚን ዱኒላህ አንተ ከአላህ ውጪ እኔና እናቴን እንደ አምላክ አድርጋችሁ ያዙ ብለሃልን ብሎ አላህ በቂያማ ቀን ዒሳን ይጠይቀዋል ማለት ነው። የዛን ቀን ቃለ ሱብሃነክ ጌታ ሆይ ጥረህ ተገባ ለኔ ተገቢ ያልሆነ ነገር ለኔ ማለት አይገባኝም አላልኩትም። በኔ ዘንድ ያለውን አንተ በኔ ዘንድ ያለው ነገር በሙሉ ታውቃለህ፣ እኔ ግን አንተ ዘንድ ያለው በሙሉ ምንም ማውቀው ነገር የለም። ማ ቁልቱ ለሁም ብሎ ይመሰክራል ማለት ነው። ኢላ ማ አመርተኒ ቢ አንተ ካዘዝከኝ ነገር ውጪ ምንም ነገር ያልተናገርኩም። እሱስ ምንድነው? ኡዕቡዱላህ ረቢ ወረበኩም ጌታዬና ጌታችሁ አንድ አምላክ ነውና እሱን ብቻ ተገዙት ከማለት ውጪ ሌላ ምንም ብዬ የተናገርኩት ነገር የለም። መጽሐፍ ቅዱስ ዛሬ ብትከፍቺ ከዛ ውጪ ምንም ነገር አታገኝም ማለት ነው። ለምሳሌ በዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ ኢየሱስም ይህንን ተናግሮ ይላል መጽሐፍ ቅዱስ። አይኖቹን ወደ ሰማይ አነሳና ምን አለ? አባት ሆይ ሰዓቱ ደርሷል፣ ልጅህ ያከብርህ ዘንድ በስጋ ሁሉ ላይ ስልጣን እንደሰጠው ለሰጠው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው፣ እውነተኛ አምላክ አንተ ብቻ የሆንህ ነው ያለው። አንድ አማርኛ ለሚችል ሰው ይህ ግልጽ ነው። እውነተኛ አምላክ አንተ ብቻ የሆንህ አለ እንጂ እኛ አላለም። አንተ ብቻ ብሎ ማለት መንፈስ ቅዱስን አያካትትም፣ ኢየሱስንም አይጨምርም። አንተ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ነው ያለው። አንተ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። የዘላለም ሕይወት ብሎ ማለት አምላክ ጣትሽ እንደዚህ ወደዚያ ወደ ላንሺና እንደዚህ ይታያል። ይታያል። አሽሃዱ አላህ ኢላሃ አሽሃዱ አነ ሙሐመደን ረሱሉላህ ወአና ኢሳ አብዱላሂ ወረሱሉሁ በእውነት የምመለክ ከአንድ አላህ በስተቀር ሌላ አምላክ እንደሌለ እመሰክራለሁ። ነቢ ሙሐመድም እውነተኛና የመጨረሻ ነብይ መሆናቸውን እመሰክራለሁ። ኢየሱስም የአላህ መልእክተኛና ባሪያ እንጂ አምላክነት እንደማይገባው እመሰክራለሁ። ትክክለኛና እውነተኛ እምነት እስልምና መሆኑ አላሁ አክበር። በጣም ደስ ይላል። አልሐምዱሊላህ መጣሽ ብለናል። እንግዲህ አላህ ትናጦን ይስጥሽ። አልሐምዱሊላህ እንደሰታለን። አቡ አሚራን ተመልከቺ፣ ሙባረክን ተመልከቺ። ኡስታዞች ፊታችሁ ፈገግ እያለ ነው። ምክንያቱም አንድ ሰው ከእሳት ስድን ደስ ይለናል። እኛ ብዙ ጊዜ ሙስሊሞች ለምን እንደሰታሉ ላለው ለራሴ የምወድሽ ነው ለአንቺ የምወድልሽ። ገብቶሻል? አዎ ሰው ለራሱ ወደው ነገር ለአንቺ ስወድልሽ በጣም ነው ደስ የምለው። ምክንያቱም አንድ ላይ ተይዞ ለመሄድ ነው። ለዚህ ነው አንቺ ወደ እስልምና አዲስ አይደለም የገባሽው። ቀድሞ የተፈጠርሽበት እምነት እስልምና ነበር። ያን ትተሽ ነው ወጣሽው። በ80 ቀንሽ ነው የተጠመቅሽው። ከእስልምና ስትወጪ ነው። ከዛ ፊት ሞቾች ብትሆን የት ነው የምትገቢ? አንድ በይልኝ። ወንድ ልጅም በ40 ቀኑ ነው። ከዛ ፊት ሞቶ ቢሆን ቄሶች ቀብሮት ነበር። የት ነው የምትቀበረው? ቀብሮስ? ይሄም ሌላ ጥያቄ ነው። ስለዚህ አንቺ ወደ እስልምና አዲስ ሰለምቴ አይደለሽም። ከወጣሽበት እምነት ነው የተመለስሽው። ለዚህ ነው አላህ Subhanahu Wa Ta'ala እኔ እስልምና ላይ ፈጠርኳችሁ፣ ስለዚህ ሙስሊም ሆናችሁ እንጂ ወደ እኔ አትምጡ ይላል። አንቺ እስልምና ላይ ስለተፈጠርሽ ወደዛ ተመለስሽው። ወደ አላህ Subhanahu Wa Ta'ala ፊት ደግሞ ሙስሊም ሆነሽ የምትሄጂ አላህ ያደርግሽ። ጽናቱን አላህ Subhanahu Wa Ta'ala ይወፍቅሽ። ጽናት ለማግኘት ደግሞ ሰው መማር ማዳመጥ ያስፈልገዋልና ኢንሻአላህ አቡ አሚራ ምሉ ነገር ካለ ወደ ኡስታዞች አሳልፍሻለሁ። ሻዳ ብራጅ ረጀዱ ሜ ቡልብለክ ብራቲላ ለሸምስ